ከፍተኛ የዶላር ወጪና አሁን ደግሞ ለከፍተኛ የፋይናንስ እጥረት ሲያጋጥመው በኢትዮጵያ ብሔራዊ ቡድን ምክንያት ነው። እየተጓጓዘ ልክ እንዳስጎብኝ ድርጅት በየተለያዩ የአፍሪካ ሀገራችን ሜዳ እየተከራየ የሚደቆሰው ብሔራዊ ቡድን ነው። ከሰሞኑ በተለይ ከዚህ ጨዋታ ጋር በተያያዘ ስለ ሀገር ፍቅር፣ ስለ ብሔራዊ ቡድን ክብርና ከፍታ የብሔራዊ ቡድኑን የነገ ጨዋታ ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችንም እያየን እንገኛለን። ትዝብት ነው ትርፉ ማን ነው እያላገጠ ያለው ትልቁ ጥያቄ ነው። በየጌሙ እየተሸነፉ የኢትዮጵያ እግር ኳስ ስርዓት መዋቅር ላይ የክለቦቻችን አስተሳሰብ፣ የአሰልጣኞቻችን የከፍታ ደረጃ እድል ተሰጥቷቸው ሰርተው በታሪክ ራሳቸውን ከፍ ያደረጉ ሙያተኞች እንዳሉት ሁሉ በዛ ሂደት ውስጥ ደግሞ የኢትዮጵያ ብሔራዊ ቡድን በዚህ ሰዓት ከምድቡ መጨረሻ ደረጃ ላይ ይገኛል። ጅቡቲን ብቻ ነው የሚበልጠው። አንዴ ነው ያሸነፈው በዚህ የዓለም ዋንጫ ማጣሪያ ጨዋታ ላይ። እሱም 2022 ላይ በቢንጎ የነበረው ልክ እንደ መስቀሎፍ አንድ የሆነ ነገር ያደርጋል የኢትዮጵያ ብሔራዊ ቡድን። ከዛ የለም 3 ነጥብ ብቻ አለው ግብፅን ሲያሸንፍ ነው። መሐመድ ሳላህን ጨምሮ ኦማር ማርሙሽ ያሉበትን ቡድን ነገ ይገጥማል። ሌሊት ላይ እኩለ ሌሊት የሚከናወን ጨዋታ ነው። መርሃ ግብር ለማሟላት ነው የሚጫወተው። አያልፍም፣ ወዴትም አይሄድም የኢትዮጵያ ብሔራዊ ቡድን። ይሄ ሀቅ ነው። ይህንን እውነታ ተቀብሎ ከእውነታ ተጋፍጦ እንደገና ለመስራት ማሰብ ያስፈልጋል።